ሰላም እንዴት ናችሁልኝ? ቻናሉ አድማጭ ልብ ነው። እኔ ደግሞ ሙሉ ዓለም ነኝ። ወደ ጉዳዩ ከመግባቴ በፊት ቻናሉ ለምን እንደተከፈተ ልንገራችሁ። በዚህ ሰዓት ለተጨነቀ አድማጭ አጣው ላለ በዝምታ ቤታቸው ውስጥ ላሉ እና የልባቸውን የሚያዳምጥላቸው ጓደኛ ላጡ ነው። እዚህ ጋር ማንም አይፈርድብም፣ ትደመጣላችሁ። አዲስ ቻናል ስለሆነ የእናንተ ድጋፍ ለኔ ብርታት ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። እስኪ መጀመሪያ ስለ ነጻነት ትንሽ ልበላችሁ። ነፂ በቲያትር በፍሬሽማን የምናውቀው፣ ነፂ በማስታወቂያ ለበዓል የምንጠብቀው፣ ነፂ በቾምቤ፣ ሲቲ ቦይስ፣ የአንቺው ሌባ፣ ኤፍቢአይ ሌሎች ፊልሞችን በትዝታ ያስቆጠረን ያ የ40ዎቹ ዓመታት ላይ ያለ የኡራኤል ልጅ ዛሬ በዛ ዝምታ አለ። ዝም ብሏል። እሱ ዝም ቢልም ህዝቡ ነፂ የሚመጣ እየመሰለው በቲቪና በስልኩ ዘወትር ይጠብቀዋል። ነፂ ግን እኮ የለም፣ ሞቷል። ዛሬ ላይ የእሱን ተወዳጁን የእሱን ያህል ባይሆንም የቤተሰብ ጨዋታን ፕሮግራም ለማቅረብ በዋናነት 3 አንጋፋ ተወዳጅ የሀገራችን እጩዎች ቀርበዋል። 3ቱም የነፂ ወዳጅ አልፎም ጓደኛ ማለት ናቸው። ታዲያ ይህን ፕሮግራም ማን ይምራው ትላላችሁ? አነጋጋሪው አራተኛው ስጣት ማን ነው? ለምንስ እጩ አልሆነም? ነፃነት መተካት ያለበት በዚህ ልጅ ነው ብሎ ደምድሞ ነው። እስኪ ይህን ያህል ተማምኖ ከላከልን ምን ያህል ነፃነትን ቢመስል ነው? አይተነው እንመለስ እስኪ እንየው። እስኪ ትመጣላችሁ፣ ትነኛና ሀብታም ታዋቂ ትሆናላችሁ፣ ትዋናላችሁ። እዚህ ነቀምት እዚህ ትዋኛላችሁ። እንደ ድሮ ሶርጋ ሄዳችሁ ማግኘት እዚሁ እየዋኛችሁ ዳይቭ እየገባችሁ በላይፍ ሴቨር ነው። ተበላን አልተበላን ውሃውን ጠጣናል። ከጠጡ ችግር አለው እንደ ዳኒ የለው ችግር የለውም። ጠጡ አለን። በጣም ይሄ አሁን ገጽታውን ሳናየው መልኩን ሳናየው ዝም ብለን ድምጹን እየሰማን ቢሆን ከዚህ በፊት ነፂ ብሎ በሊፕሲንክ እየሰራው ነበር የሚመስለው እና በጣም ነው የሚመስለው ድምጹ፣ አነጋገሩ፣ አካሄዱ በጣም ነው የሚመስለው። ፊቱ አገጩና እዚህ አገጩ ስር ደግሞ እና ደግሞ ያው መልክም መመሳሰሉ ደግሞ በጣም የሚገርም ነው። ሰው እሺ ድምጽ ይሁን ሳይዝ ፖኒ እንፈልጋለን። ፖኒ ጓደኛዬ ነዋሪ ነው፣ ተከራይ ነው፣ መጤ ነው? አይ አይደለም፣ የመኝታ ጓደኛዬ የመኝታ ጓደኛዬ በአደባባይ እፈልጋለሁ ማለት ትንሽ አይከብድም? ለሚሰማ ሰው ትንሽ ይከብዳል። አይከብድም? ፖኒ ኮሻይ ነው። አውቃለሁ እባክሽ። ይሄ ውሻ Can you show us one of your moves? ከዳንሶች መካከል በእግዚአብሔር ዴቭ፣ እኛ በዚህ አጋጣሚ እንግሊዝኛ ካላወቅን መቼ ልናቅ ነው? ዴቭ ገብቶኛል። ሾው ማሳየት ነው። አገኛታለሁ። አሁን አስ ፕሊዝ ሳም ይር ቴንክ ዩ ቂጥ ዴቭ ቂጥህን አሳየኝ ነው የሚለው ዴቭ። ይህ ሰውዬ ነው እንዴ? ኧረ ዴቭ እንዳታስበላ ነው፣ ወይም አግብቶን የሚሄድ ከሆነማ ችግር የለውም። እንኳን ሌላ ይሰጥ የለ እንዴ? እንደሱ አይደለም። ከዳንሶች መካከል አንዱ ልታሳየኝ ትችላለህ? ገብቶኛል እኮ ዴቭ፣ እኔ ልፈትድ ብዬ እኮ ነው። ገብቶኛል እኮ። አንድ ነገር ላስቸግር። ምን አጣ? እንደው ክላክስ አስነፋኝ። ይኸው ማደሬ ነው። የምርህን ነው? ይኸው የምር አርሬ ነው እንጂ ላድር ነው እኮ በማንኳኳት ኬንያ አይሰማም እንዴ እስካሁን? ነፋ ይኸው ተካፍ። እንደው በእውነት ትልቅ ሰው ነህ የምትነፋው። እነዚህ አዮች በሪ አዲካና መስገን ደጋሽ ቀልብ የለውም። እኔ ብትረሱኝም እዚህ ቦታ መባው ነው አያስፈልግም። አዳራሹ ጠፍቶን ነው ደግሞ ነፍሰ ጡር ናት። አማሬን ብላ በስንት ቀን ይሄንን መምጣታችን ነው። 7 ጥሬ ነበረቻችን ላይ ይሄን እናንተ ጋር መምጣታችን ነው። ምን እንደሚያምርሽ አይታወቅም።
ያማራችሁ ቦታ ጣሩ እኛ ስንከፍ እንመለሳለን አይ አምሮኛል ብለሻል ምን ያሳፍርሻል አድርሳችሁ አድርሳሽ እሺ እኛ አንዱ ለሌትር ጣብ እናረጋባታለን ምናኑ ወገን ነግበኔ ብላችሁ ያላችሁ አረ ቀለማት ታብዛሽ ቀለማት ታብዛ ሳሳርክ እንደሱ ነው የሚባለው ሳሳርገው እሺ ትሾፍ ያለሽ አንተ ሆነብኝ ነው ያየው ድርሽ ምናምን ነው የሚባለው እንደዚህ አይነት ነገር አለ እንዴ I think I want to marry Betty. ምንድነው ያለው ዲክሽነሪን አልያዝኩትም አንተ እንዴ ለምን አታስፈግራ እሺ አታስፈግራ ሞክረዋለን እንዴ ግርምሽ ድረስ እሺ በግርምሽ አስደነገጥከኝ እኮ እኔ ልደንግጥ በግርምሽ በግርምቲ በግርምዬ ብዬሽ እግዚአብሔር ይስጥልኝ ውለዱ ክበዱ ከማን ጋር ከግርምሽ ጋር ወንድሜ እኮ ነው ይውለድ ይክበድ ከደረሰ ማን ነው ደረሰ ስራ የለሽም እንዴ አንቺ ስራ የለሽም 10 ብር ሰጠው ብለሽ የኔ አንቺ 7 ዘር ማወቅ አለብኝ ትመጣላችሁ ትነኛና ሀብታም ታዋቂ ትሆናላችሁ እዚህ ለቀም እዚህ ትሆናላችሁ ተወዳጁ ኮሜዲያን ያሲን ረዲ ወደ መድረክ ይመጣል። እስቲ ባካችሁ በሞራል ይርብሃል ብሮ ይጠማሃል ብሮ ይጨንቅሃል ብሮ ሁሉም እንደዛው ነው What's up everybody? በእንግሊዝኛ እናድርገው ዛሬ ጨዋታውን። የአዲስ አበባ ልጅ ግን አባቴ የአዲስ አበባ ልጅ እችን ተውለት ባናቴ ተክለ እኔ እሷን በጄ ለማስገባት ከ10 ዓመት በላይ ታግያለሁ። የአዲስ አበባ ልጅ ነው ያገባት በአንድ ወር ውስጥ እና ያኔ አመንኩኝ። በጅንጀና ራሱ ክልል ከፌደራል በታች ነፂ የሳቅ ጅረት አመለጠን ላፍታ አግዙን አበርቱን አዎኛም እንደግ መንገዱ ከባድ ነው በነፃነት ሜዳ ራስን መፈለግ ሄሎ ማነ ቤት ኪራይ ባለቤት አልነገረችም ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል እየሞከርኩኝ ነው ትላለህ እየሞከርኩኝ ነው ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ ይኸው ተመልከት ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት እጁን አጣጥፎ የተቀመጠ ሰው አለ እንዴ ተቀብዬ አላውቅም ከእንዳንተ አይነቱ ሰው ተምሮ ካልበቃ ህሊና ካነሰው ስራና ምግባር እያደሩ መጥበቅ ካንተ አልቀበልም አትበቃም ለጥበብ አልቀበልም አበው ፍቅርን እንጂ ጥላቻን አያውቁ ለዚች ሀገር ሞተው ዛሬም የደመቁ ሁሉም በያለበት ለፍቅር ይነሳ የሚያባላን ይፈር በዘርና ጎሳ እኔ አልቀበልም ያንተን ቅራቅንቦ ድርቅ እንኳን ቢመጣ ይቅርና ዘንቦ ተቀበል ያልከኝን
ምኑን ልቀበለው አንተ ሰው ጨዋታ ለጆሮም አይጥም ነው እባክህ ወዳጄ ከዚህ ገለል በል ታሪክ ይወቅሰኛል አንተን ብቀበል አጉል ግጥም ይዘህ የማይመጥነን ጊዜን አታጥፋ ሂድልኝ አሁን ግን የጆሮ ጌጥሽ ካለባበስሽ ጋር ሊድም ለምን አትቀይር ነው? እስቲ አንቺ ያመደብቂና መታስቀምጪ ጆሮ ጌጥ ስጭኝ እስቲ። ረወዲያ በጆሮ ጌጥ እንኳን እስኪ ራስሽን ቼ ያ አንቺ እኮ ብሬሴ እንደዚህ ድርድር ብሎ ስታየው ጌጥ መስሎሽ አውሽኝና ማታ ለቅለቅ አድርጌ መልሳለሁ ትያለሽ። አንዳላት አያስችላታሉ። እንደው ምን ጉድ ነሽ? እሱም የተገኘው ከኔ ነው። ደዛ ለማንኛውም ድንገት እንኳን ካመሸሁኝ ካመሸሽ ምን አቆቴ በጠና ታሟል ማለት ነው። አረ ታሟል ማለት ነው። ስለዚህ ምንን መጠበቅ አያስፈልግም። በርሽን ዘግተሽ መተኛት። ታዲያ ይህን ፕሮግራም ማን ይምራው ትላላችሁ?